ማማ ባዩሽ ስለ እሳቸው ነው አይደል የሚጨነቁት? እንዴት? በጣም ክፉ ሴት ናት። ከእናንተ አልፎ እኔም ስታሰቃየኝ ነው የቆየችው። እባክህ የዚች የባዩሽ ነገር እንቅልፍ ነስቶኛል። ከአለሜ ስልክ ላይ ፎቶ ጠፋ የተባለ ጊዜ ከግርማዬ ክፍል ተደብቃ ስትገባ ይቻት ነበር። ቆይ ምን ይሆን ብለሽ ነው ያችን የተረገመች ሴትዮ የምትጠይቂያት? ያኔ ለማማ መርዝ የሰጠቻቸው እርግብ ነበረች። እንዲሁ በቃ እንቅልፍ ነው። ጆሮ የሚባለው ልጅ ነፍሱ እስኪወጣ ነው የሚወድሽ። ባለፈው እዚህ ቦርሳ አስቀምጬ ነበር። ምናልባት አይተውት ከሆነ ብዬ ነው። ወይኔ ጉዴ! ሰላምዬ የምን ወርቅ ነው ደግሞ? እኮ የማየን ወርቅ ነው የሚመስለው። እንዴ አላ ታምቱ የምን ወርቅ ነው? የምን ወርቅ? ቦርሳው እኮ ይሄንን ሁሉ ወርቅ የያዘ ነው። እንዴት አልሰማኝ? እንዴት ዋላችሁ? እግዚአብሔር ይመስገን። ብቻሽን ነሽ መሰለኝ። አይ ድን ብላ ስራ ይዛ ነው እንጂ አለች። ሰላምዬ አንቺ ሰላም አትይኝ እንዴ? ምን ይዤልሽ እንደመጣው ብታይ ኖሮ ለሰላምታ እንኳን ጊዜ አይኖርሽም ነበር። አንቺ ለወሬ ቸኩለሽ ነው ሰላም ሳትይ የተቀመጥሽው? የ3 ሚሊዮን ብር ወሬ ይዤ እንዴት ነው ለሰላምታ ጊዜ የሚኖረኝ? ወይ ሰላምዬ ምንድን ነው ሀኒ? አንቺ ራስሽ ብታዪው ነው የሚሻለው። እማዬ ምን አምጥታችሁ ነው ደግሞ? ልታዪው አይደል እማዬ? ደግሞ ምን አስቸኩልሽ? ያንቺ እናት አይደለም? ብቸኩል ምን ይገርማል? ምንድን ነው? ወርቅ ነው። ይሄ ሁላ ወርቅ ገንዘብ ከየት አምጥታችሁ ነው የገዛችሁልኝ? እኛ መቼ ገዝታ ነው አልሽ? በቃ ይሄ መስፍን ምንም እብደቱ አልለቀቀውም ማለት ነው አይደል? ቆይ እንዴት ይሄ ሁሉ ወርቅ ሳያማክረኝ ይገዛል? ኧረ አባዬ አልገዛልሽም እማዬ። እና ታዲያ ምንድን ነው እንዴ? እማዬ የራስሽን ወርቅ አታውቂውም እንዴ? እንዴ አዎ የራሴ ነው። እርግብ የወሰደችውን ወርቅ እራሱን ያመጣንልሽ። እንዴ ቆይ እንዴት ከየት አገኛችሁት? እግዚአብሔር በጥበብ አምጥቶ እጃችን ላይ ጣሉ። ሲጀመር ይሄ ቦርሳ አባትሽ እዚህ አምጥቶት የነበረው አይደለም እንዴ? አዎ አውቀሽዋል እማዬ። ወርቁ እየዞረ እዚህ መጥቶ ነበር። ምንድን ነው ሰላምዬ? እስኪ ነገሩ ገብቶሽ ከሆነ አስረጂ። እኔም አልገባኝም እማዬ። ሀና ታስረዳሽ። ተምቹ የሚባል አንድ አባዬ ጋር የሚውል ልጅ አለ። እሱ ነው ወርቁን እኛ ቤት ያመጣው። ይኸውልሽ እማዬ፣ ይሄ ተምቹ የሚባለው ልጅ ማን መሰለሽ? የእርግብ ፍቅረኛ ነኝ ብሎ እዚህ ቤት የመጣው ልጅ ነው። ምን? እንዴት? እርግብ አልነበረችም ማለት ነው ወርቁን የወሰደችው? እኛም አልገባንም። ብቻ ግን ዋናው ወርቁ መገኘቱ ነው። ሀኒ፣ የአባትሽ እጅ ግን እዚህ ነገር ውስጥ እንደማይኖር ተስፋ አደርጋለሁ። ምን እያልሽ ነው እማዬ? ዛሬም የሀናን አባት እየጠረጠርሻቸው ነው? ሰላምዬ፣ እኔ እኮ ጠረጠርኳቸው እያልኩ አይደለም። ግን ደግሞ ልጁ እነሱ ቤት የሚውል ከሆነ ወርቁ እነሱ ቤት ከተገኘ ደግሞ እኔ እንጃ። አሁንስ ያንቺ ነገር ስልችት እያለኝ ነው። በተገኘው ነገር ማመስገን ሳይሆን በቃ ሰው መውቀስ ብቻ ነው የምትችይው። ሰላም እማዬ፣ በቃ ተረጋጊ። ሁሉንም ነገር አጣርታ እንደርስበታለን። እንዴ ምን ሆነ ነው? በደንብ ብላ እንጂ። ከዚህ በላይ እንዴት አድርጌ ልኝ? ምንድነው የሰራሁት ምግብ አልተመቸህም? አረ በደንብ ነው የተመቸኝ። የሌለ ያበደ ነው። እኔ ምን ዘርሽ አልገብ ሌባ መሆኔን እያወቅ እንዴት ነው ግን ልትወኝ ያልቻልከው? እንዴት ማለት? ማለቴ ሰዎቹ ላይ ያደረኩትን እያንዳንዱ ነገር ታውቃለህ አይደል? እና ባክስ ታዲያ ይህን ሁሉ ነገር እያወቅ እንዴት ነው ያልተውከኝ እኮ ነው ያልኩ። እንዴ ለምን ተውሻለሁ? ማለቴ እንዴት ነው ሰው ሌባ መውደድ የሚችለው? የሰው እኮ ፍጹም የለው። ቢሆንም እኔ ግን የሰውን ታሪክ ጭምር የሰረኩኝ እንደሆንኩ ታውቃለህ። ይብዛም ይነስም ሁላችንም ሌቦች ነን። እንዴት እንደሱ አልክ? ማለቴ ሁላችንም አውጥተን ባንናገሩም የተደበቀ ክፉ ማንነት አለ። ምን እያልክ ነው ዘርሽ? ያው ህይወትኛ ባሰብነው ሳይሆን እሷ በፈለገችው መንገድ ነው የምትወስደው። እና ቢሆንስ? አንቺ እንደውም በጣም ጥሩ ልጅ ነሽ። ተወኝ እባክህ። ከኔ በላይማ ምንም ወንጀለኛ የለም። ተይ እንደሱ አትበይ። አንቺ በጣም ንጹህ ልጅ ስለሆንሽ ያደረግሽውን ሁሉ ነገርሽ። እኔ ግን ምን? ያው ማለቴ እኔ ግን ምንም ነገር ላግዝሽ አልቻልኩም። አንተ ምን ማድረግ ትችል ነበር? እሱማ ስለማልችል እኮ ነው እዚህ ተደብቀሽ ስትኖሪ ዝም ያልኩት። ብቻ ምን የሚፈጠር ምን አንተ ለየት ያልክ አፍቃሪ ነህ። ይኸውልሽ እኔ የተለየው አፍቃሪ ሳይሆን አንቺ የተለየሽ ተፈቃሪ ሴት ስለሆንሽ ነው ልተውሽ ያልቻልኩት። ምንም ይሁን ምን በጣም ነው የማመሰግነው። ብቻ እግዚአብሔር ከዚህ ጉዳ እንዲያወጣኝና
አንተን ለመካስ ያብቀኝ። በካስኩ ማለት እስካሁን ከኔ ያተረፍከው ስቃይና ሰቆቃ ብቻ ነው። አንድ ቀን እንኳን በቅጡ ፍቅር ሰጥቼ ካላውቅም። ይኸውልሽ እርግብ፣ እኔ ከአንቺ እያገኘሁ ባለውን ነገር በጣም ደስተኛ ነኝ እና እድሜ ልኬ ልርቅሽ አልፈልግም። እኔም ዘርሽ ምንም ይፈጠር ምን እስከ ህይወት ፍጻሜ ድረስ አብሬክ ለሆን ቃል እገባልሃለሁ። መቼም አልተወክም። የምርሽ ነው እርግብ? አዎ፣ አንተ በጣም መልካም ሰው ነህ። ከነ ጉድለት ይወደኸኛል እና እንዴት ነው አንተን መተው የምችለው? ይህ በጣም ደስ ይላል። አሁን ምግብ እንብላ። እንደውም ቆይ ላጉርስሽ። እሺ። ፍቅርና ጉርሻ ሲያስጨንቅ ነው ነበር፣ ግን ትንሽ ነው ያለው እንጀራ። ስለዚህ ስላስጨንቅሽ እንዳይደሽ እንዴት? ወርቁን ባለቤቶች ወስደውታል። ወርቁን? ቦርሳ ውስጥ ወርቅ እንደነበር ታውቃለህ ማለት ነው? መጀመሪያማ አላወኩም፣ አሁን ግን አወኩ። ቆይ እንዴት? እርግብ፣ ባለፈው ማንም ንጹህ ሰው የለም ብዬሽ እንደነበር ታስታውሻለሽ አይደል? እና ራሴን ላስተዋውቅሽ፣ ተምቹ እባላለሁ። ሰውዬ ምን እያልክ ነው? ወርቁ የት አለ? እና ወስደውታል አለሽ? ምን? አዎ፣ ከእነ ሀና እናት ጋር ነበር የሰረቅሽው። ስለዚህ ባለቤቷ ወሰደችው። እንዴት? ያስቀመጥኩት እነ ሀና ቤት ነበር። ከዛ ድንገት ሲከፍቱ አገኙት። ምንድን ነው የምታወራው? አንተ ሀናን የት ታውቃታለህ? እርግብ፣ እኔ ማለት የሀናን መስቀልና ፎቶ ሰርቄ ለአክስትሽ የሰጠሁት ልጅ ነኝ። የምታወራው ነገር ምንም እየገባኝ አይደለም። አሁን ወርቄን ብቻ ነው የምፈልገው። እሱ ብቻ አይደለም፣ አንቺን መጀመሪያ የቀረብኩሽ አታልዬሽ የሀናን እውነት ለማውጣት ነበር። ወይኔ እርግብ፣ ስትጫወትብኝ ነበረ ይኖርከው። እርግብ፣ አነሰም አደገም እኔም አንቺም ሌባ ነው። ኧረ እባክህ፣ በሆቴል ስትጫወትብኝ ከኖርክ በኋላ ነው እንደዚህ የምትለው? እውነቱን ስነግርሽ ቦርሳ ውስጥ ቀድመሽ ወርቅ እንዳለ ብትነግሪኝ ኖሮ ከየትም ብዬ ፈልጌ ያመጣው ነበር። ኧረ እባክህ፣ ይኸው አወቅህ እኮ። ሂድና አምጣዋ። አሁንም አረፈደ፣ የትም አናገኘው። አሁን ይሄን ቤት ለቀህ ውጣ። እርግብ፣ የሚጠቅመን እንደዚህ መሆናችን ሳይሆን ተረጋግተን መነጋገራችን ነው። ውጣ አልኩህ እኮ። ምንም ሌባ ብሆን ግን ለአንቺ ያለኝ ስሜት እውነተኛ ነው። ወይኔ እርግብ፣ እንዴት ነው መጠርጠር ያቃተኝ? እንዴት ነው እውር የሆንኩት? እንዴት ነው ከአንተ ጋር እስከ መተኛት የደረስኩት? ወይኔ እርግብ፣ ብቻዬን ቀረው ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ ፈፊ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ከእናንተ ጋርስ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ያው ኢትዮጵያ እንደገባሁ የምታውቁ ታውቃላችሁ፣ የማታውቁም እንግዲህ ኢትዮጵያ ገብቻለሁ ማለት ነው። ያው እንግዲህ የባቄላ እሸት ምናምን እያሳየኋችሁ ነው፣ እየፈለፈልን ነው ማለት ነው። ያው ጉፋንም ተቀብሎ እያስተናገደኝ ነው። በዛው ልክ የባቄላ እሸት ግንፍል አገንፍላችሁ በጨው ገንፍል አድርጋችሁ በልታችሁ አታውቁም? የገጠር ልጆች አናውቅም አትሉም? ታውቃላችሁ ኪድ ማለት ነው። ቃሪያውም ሁሉም ያው ሁሉም እሸት ነው አሁን ላይ በገጠር ታውቃላችሁ። ሁሉም መጥቶልኛል ማለት ነው ከገጠር እና ይሄንን ይመስላል እላችኋለሁኝ። እንዴት ናችሁ? በተረፈ ሰላም ናችሁ? ግን ሰላም ብያለሁ እንዴ? እና ደግሞ ባቄላ እሸቱ ፍልፈላ ምናምን መልስ በኋላ እንደዚህ ቡና ፈርሸን ነበረ። ግን መብራት ብዙም አይደለም ጭልም ብሏል ማለት ነው እንደምታዩት፣ ብዙም አይታይም። እና በተረፈ እንዴት ናችሁ? ልጅ ናችሁ? ሰላም ናችሁ አይደለ? አሁንም እንደ አዲስ ሰላም ታልጠይቅ እንጂ ቆየሁ ተጠፋሁኝ። ያው ከኢትዮ መንደር ማለት ነው። እናም አላችኋለሁኝ። እስኪ እንግዲህ ተረጋጋሁኝ። ያው ኢትዮጵያ ስትገቡ በነገራችን ላይ ወላሂ ቢዚ ነው የምትሆኑት ማለት ነው። ጠዋት የተነሳችሁ ማታ ድረስ ታዩ ነግቶ እና ቢዚ ነው የምትሆኑት
እላችኋለሁኝ ወደትዬ። ያው እንግዲህ ይመጣል ምን ይላል ስልካችሁን ለመያዝ ምንም ፋታ የላችሁም። ኖላዊ ዲራማ እንኳ ራሱ 95 ነው 96 ላይ ነበረ ማለት ነው። እኔ ከሳኡዲ ስመጣ አሁን ላይ 104 ክፍል 104 ደርሷል። እንግዲህ ሀናም ትክክለኛ እናቷን ሜላትም ደግሞ ወርቋን አግኝታለች ማለት ነው ዛሬ። ያው ማለት ሀና እንኳን እናትነቷ ሲታወቅ የት ነበርኩ? እዛው ነበርኩ መሰለኝ። ማለት ሀና እናቷ ልጄ ነሽ ብላ አምና ስትቀበላት ወይም ደግሞ ማስታወስ እኮ እችላለሁ ምናምን ነገር ስትል እዛው ነኝ። ለማንኛውም በዛም ዙሮ በዚህም ዙሮ የሜላት ወርቅ እና ሀና እጅ ገብቶ ሀና ደግሞ አምጥታ ለእናቷ ሰጣታለች። ከዛም ደግሞ ምንድነው ተምቹ በጣም ተናዷል ማለት ነው። ለምን ፍቅረኛውን አጧታል። ድጋሚ አጠገቤ እንዳትደርስ ብለዋለች። እርግብ ወርቁ ሂዶባታል። እርግብ ሆዬ ያው እንግዲህ ከዛች ከጓደኛዋ ላይ ባዩሽ ጋር ከታሰረችው ጓደኛዋ ጋራ ነበር የምትኖረው። ያው መሳፈሪያ ምንም ስላልነበራት ከሷ ብር ሰርቃ ከሷ ብር ተቦርሳዋ አውጥታ ወደ ባህር ዳር ነክተዋለች ማለት ነው። አልተያዘችም። እሷ እንግዲህ ወደፊት ትያዛለች ብዬ አስባለሁ። ምክንያቱም እሷ ወንጀለኛ ስለሆነች። እንደ አጠቃላይ ሜላት ተምቹን አሳስራለሁ ወይም ደግሞ ለፖሊስ ጠቁመዋለሁ ብላ ስለነበረ የሀንቾ አባት ሄዶ እሱ ምንም ነገር የለበትም እኔ ነኝ እንዲህ ውስጥ የከተኩት ምናምን ብሎ ለምኗታል። ሲለምናት ልመናውን ሰምታ ትተውለታለች ወይስ አትተውለትም? ሀንቾ ደግሞ የጎፈሪያሙ ፍቅር ይዟታል ማለት ነው። እዚህ ጋር አሴር በእሷ ፍቅር እየተንሰፈሰፈ እሷ ደግሞ ተሌላ ጋር ለካ ጠብ ብላለች። ወይኔ ሳይጀምር ተቋጨ ማለት የኔና የእሱ ግንኙነት ምናምን እያለች ነበረ። እሱ ደግሞ እኔ ስሜቴን መጉዳት አልፈልግም፣ ከወዲሁ መሰናበት ነው ፈልገው አይቲ ጓደኛ መሆን አልፈልግም ብሏታል ማለት ነው። እና ወዶች እየታውቃላችሁ እንግዲህ ኢትዮጵያ ሆኜ ከኢትዮጵያ ምድር ነው ማወራላችሁ ማለት ነው። እንደ አጠቃላይ ሰብስክራይብ ላይክ እያደረጋችሁ አበረታቱ ማለት ነው። ታሁን በኋላ አልጠፋም ኢንሻአላህ በአላህ ፍቃድ በየቀኑ ብቅ እላለሁኝ ማለት ነው። እናንተም አበረታቱኝ በያላችሁበት ሰላማችሁ ይብዛ እና ላይክ እያደረጋችሁ አበረታቱኝ እያልኩኝ በዚሁ ልሰናበታችሁ። ደህና ሁኑልኝ። ባባይ